በዛሬ ቪዲዮ አንድ ፕላትፎርም ይዤላችሁ መጥቻለሁ። ይህ ፕላትፎርም እስከ መቼ ይቆይ አይታወቅም እና የተሻለ ነገር ማግኘት ትችሉባታላችሁ። እንደ ሳይድ ኢንካም መውሰድ የምችሉትን ፕላትፎርም ነው ይዤላችሁ የመጣሁት እና እዚህ ፕላትፎርም ላይ ምን ነገሮች አሉ እያንዳንዱ ነገር አሳያችኋለሁ። ላይክ፣ ኮሜንት እንደዚሁም ሰብስክራይብ ማድረግ እንዳረሱ። ወደ ፕሮሰሱ ቀጥታ ወደ ሊንኩ እንገባለን። ከታች ዲስክሪፕሽን ስር ላይ ሊንኩን አስቀምጥላችኋለሁ። እናንተም የዚህ ድል ተጠቃሚ መሆን ትችላላችሁ። አንዳንድ ጊዜ እንደዚህ አይነት ፕላትፎርሞች ከሰጡ በኋላ ይጠፋሉ። ስለዚህ እናንተም ሳይቋረጥ እድሉን ሞክሩ። እድለኛ ከሆናችሁ የተሻለ ነገር ልታገኙ ስለምችሉ ሞክሩት። በመጀመሪያ ዩዘርኔም ታስገባላችሁ። ልክ እንደዚህ አድርጋችሁ ዩዘርኔም ካስገባችሁ በኋላ ፓስወርድ ላይም ደግሞ የማረሱትን ፓስወርድ ታስገባላችሁ። ከ8 ዲጂት ጀምሮ ፓስወርዳችሁን ታስገባላችሁ። ልክ እንደዚህ ፓስወርድ ካስገባችሁ በኋላ ደግሞ መጨረሻ ላይ እዚህ ጋር ቬሪፊኬሽን ኮድ አለች እና እዚህ ጋር ያለችዋን ቬሪፊኬሽን ኮድ ታስገባላችሁ። አንዱንም ሳትሳሳቱ ታስገባላችሁ። ልክ እንደዚህ አድርጋችሁ ካስገባችሁ በኋላ ከታች ሬጂስተር የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። ሬጂስተር ካደረጋችሁ በኋላ ልክ እንደዚህ ኢንተርፌስ ያመጣላችኋል እና እዚህ ጋር በምትዩት መልኩ የተለያዩ የክሪፕቶ ፕራይሶችን መመልከት ትችላላችሁ እና እዚህ ጋር ከታች ምን የምትሏስ ትገባላችሁ። በመቀጠል ዊዝድሮ የሚለውን በምትጫኑበት ጊዜ እንደምትዩት አድ አድርጉ ይላችኋል። ስለዚህ እዚህ ጋር ትመጡና ሹር የምትሏን ስትጫኑ አድ ማድረግ ትችላላችሁ። በመጀመሪያ ፓስወርድ አስገቡ ይላችኋል። እዚህ ጋር ፔመንታችሁን ፕሮሰስ ለማድረግ ፓስወርድ ታስገባላችሁ። እዚህ ጋር የምታስገቡት ፓስወርድ ቅድም ሬጂስተር ስታደርጉ ካስገባችሁት ፓስወርድ ጋር ቢመሳሰል መልካም ነው። ታስገባላችሁ። ልክ እንደዚህ አድርጋችሁ ካስገባችሁ በኋላ ሁለቱም ላይ እዚህ ጋር ዋሌት አድሬስ የሚለው ቦታ ላይ የምታስገቡት የዋሌት አድሬስ አለ፣ የቲአርሲ 20 ዋሌት አድሬስ እና ደግሞ ይህን አድሬስ ኮፒ የምታደርጉት ኦንሊ ባይናንስ ነው። ስለዚህ ቀጥታ ወደ ባይናንስ ኤክስቼንጃችሁ ትገባላችሁ። ወደ ባይናንስ ኤክስቼንጃችሁ ከገባችሁ በኋላ ከታች አሴት የምትላለች ሷስ ትገባላችሁ። በመቀጠል አድ ፈንድ የሚለውን ትጫናላችሁ። ከዛ በመቀጠል ዲፖዚት ክሪፕቶ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚች ጋር ዩኤስዲቲን ትመርጣላችሁ። በመቀጠል ቲአርሲ 20 የሚለውን አድሬሱን ክሊክ አድርጋችሁ ትመርጣላችሁ። ከዛ አድሬሱን ልክ እንደዚህ ኮፒ ታደርጋላችሁ። ወደ ፕላትፎርማችሁ ከገባችሁ በኋላ ኮፒ ያደረጋችሁትን አድሬሳችሁ ልክ እንደዚህ ታስገባላችሁ። ከዛ መቅጠል እዚህ ጋር ኮንታክታችሁን አስገቡ ይላችኋል። ልክ እንደዚህ አድርጋችሁ ኮንታክታችሁን ታስገባላችሁ። ካስገባችሁ በኋላ ከታች ኮንፊርም ምትሏን ክሊክ ታደርጋላችሁ። በመቀጠል ኮንፊርም ቼንጅ ያደርግላችኋል። ይህን ከጨረሳችሁ በኋላ ቀጥታ ምን ታደርጋላችሁ? ወደ ባይናንሳችሁ ትገባላችሁ። በመቀጠል ባይናንስ ፕሮፋይላችሁ ውስጥ በመግባት እና እዚህ ጋር ይህንን ስክሪንሻት ታደርጋላችሁ አይዲያችሁ ያለበትም ማለት ነው። ምክንያቱም ቬሪፋይ ለማድረግ ስለሚጠቅማችሁ እሱን ስክሪንሻት ካነሳችሁ በኋላ ደግሞ ወደ ፕላትፎርሙ ተመልሳችሁ ደግሞ መመዝገባችሁን ለማረጋገጥ የፕላትፎርሙን ፕሮፋይላችሁንም ልክ እንደዚህ አድርጋችሁ ስክሪንሻት ታነሳላችሁ ማለት ነው። ይህን ከጨረሳችሁ በኋላ ቀጥታ ወደ ታስኩ እናልፋለን። እዚህ ጋር ከታች ሰርቪስ የምትላለች ሷስ ትገባላችሁ። በመቀጠል የመጀመሪያው ቴሌግራም ቻት ግሩፕ ነው። ትጫናላችሁ። እዚህ ጋር ስታስገቡ ግን ሊቆይባችሁ ይችላል። እናንተ ሞክሩት ደጋግማችሁ ማለት ነው። በመቀጠል ጆይን የሚለውን ትጫናላችሁ። እዚህ ጋር የተለያዩ ሰዎች እናመሰግናለን ታንክስ ምናምን እያሉ የተለያዩ ነገሮችን ጽፈዋል። በመቀጠል ምን ታደርጋላችሁ? ስክሪንሻት ያነሳችሁትን አፑ ላይ መመዝገባችሁን የሚያሳየውን ይህንን ትልካላችሁ ማለት ነው። ልክ እንደዚህ ከላካችሁ በኋላ ሲገባ ማለት ነው። ልክ እንደዚህ ራይት ሲል ይህንን መልሳችሁ ምን ታደርጋላችሁ? ልክ እንደዚህ ስክሪንሻት ታነሳላችሁ ማለት ነው። ይህን ከጨረሳችሁ በኋላ ቀስታ ደግሞ ወደ ፕላትፎርሙ ትመለሱና ሁለተኛውን ቴሌግራም ከስተመር ሰርቪስ የሚለውን ትጫናላችሁ። ከዛ ወደ ከስተመር ሰርቪሳችሁ ልክ እንደዚህ ያስገባችሁ ምን ታረጋላችሁ? ሶስቱንም ስክሪንሻቶችን ታስገባላችሁ። የትኞቹን ስክሪንሻቶች ካላችሁኝ የመጀመሪያው የምታስገቡት ስክሪንሻት የተመዘገባችሁበትን፣ ከዛ በኋላ የባይናንሳችሁን፣ በመቀጠል ደግሞ ግሩፕ ላይ መላካችሁን የሚያሳዩን ስክሪንሻት ታስገቡላ ሴንድ ትሉታላችሁ ማለት ነው። ከደቂቆች በኋላ ልክ እንደዚህ አይነት ነገር ይልክላችኋል። በመቀጠል ትንሽ ደቂቆች ከቆየ በኋላ ወደ ኤክስቼንጃችሁ ሁለት የሚገባላችሁ ይሆናል። አሁን ደግሞ እኛ ወደ ኤክስቼንጃችን ገብተን መግባትና ለመግባቱን ቼክ እናደርጋለን። ከዛ ስክሪንሻት አንስታችሁ ለማረጋገጥ ወደ ግሩፕ ውስጥ ልካላችሁ ማለት ነው። እና ወደ ባይናንስ ኤክስቼንጃችን ገብተን ቼክ ስናደርግ በምታዩት መልኩ ሁለት ዲፖዚት ሆኖልናል። ገብተን ቼክ ማድረግ ይችላል። እንደምታዩት ገብቶና ማለት ነው። እናንተ ሞክሩት። ያው ካለመሞከር መሞከር ይሻላል አይደል የሚባለው። እናንተም በመሞከር እንደዚህ ማግኘት ትችላላችሁ። በመቀጠል ስክሪንሻት ያነሳችሁትን ወደ ግሩፓችሁ ገብታችሁ መላክ ትችላላችሁ ማለት ነው። እና በዚህ መንገድ መስራት ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ያው መቼ ቋረት ስለማይታወቅ እናንተ በጊዜ ጀምሩና የድሉ ተጠቃሚ መሆን ትችላላችሁ። ይመቻችሁ።